በሃይማኖታችሁ ሥርዓት መሰረት ይህንን የፋሲካ ጾምን ጾማችሁ ለዛሬ ለትንሣኤው ዕለት የደረሳችሁ ክርስቲያኖች እንኳን በሰላም አደረሳችሁ ልላችሁ ወዳለሁ። ከዛ በተጨማሪ ሁሉም በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ የምታምኑ የእግዚአብሔር ልጅ ኢየሱስ ክርስቶስ ደም ከሞት ዋጅቶናል ብላችሁ የምታምኑ የሁሉም ሃይማኖት ተከታዮች ጓደኞቼ፣ ጎረቤቶቼ፣ ኦርቶዶክስ ሃይማኖት ተከታዮች ፎሎወሮቼ በሙሉ ለዛሬው የፋሲካ የጌታችን የኢየሱስ ትንሣኤ በዓል በሰላም አደረሳችሁ ልላችሁ እወዳለሁ። ይህንን በዓል የበደሉንን ይቅር እየተባባልን ፍቅርን፣ አንድነትን እየሰበከን ጌታ ኢየሱስ ክርስቶስ እንዳዘዘን ልክ ካለን ላጡት አካፍለን እየሰጠን በዓሉን እንድናከብር ዘንድ የጌታም ፈቃድ ስለሆነ ሁላችንም በደስታ በሰላም እንድናሳልፍ ይሁን ይላለው። እኛ ብዙ ጊዜ የራሳችንን በደልን አናይም፣ እንቆጥራለን ወንድሞቻችን የሚያደርጉንን። ጌታ ኢየሱስ ክርስቶስ ግን ቀን በቀን የምንበድለው ቀን በቀን የምንተላለፈው ሥርዓቶቹን ሕግጋትን በሙሉ እያየ በምህረት እያለፈ በይቅርታ እያሻገረን ለዛሬ ያበቃን መሆኑን እንድናስብ ዘንድ ይገባናል። ሁላችሁ መልካም በዓል መልካም ጊዜ ይሁንላችሁ። ደግሜም እንኳን አደረሳችሁ ይላለው። በመጨረሻም እባካችሁን ከዚህ አርሰናል ከተባለው ቡድን ልጆቻችሁን አራቁ። ጤናቸውን ጠብቁ። ሰላም ሁኑልኝ።